አውራ ከዚህ በኋላ አይኔን ምናምን ብለህ ታወራለህ? አውራለሁ ምን ፈልጋለሁ? ማን ወንድ ሆነ ሰው እስቲ ይሄ ሰርግ ይሰረግና እኔ ቀሚስ ለብሳለሁ። ይሄ ሰርግ ከተሰረገ እኔ ቀሚስ ለብሼ እንደ ሴት እዞራለሁ። ወንድ የሆነ ሰው እስቲ አያለሁ። ምንድነው መፍታት ካለብን እንፈታዋለን። አለበለዚያ ግን በቃ በንግግር መፍታት የምንችለው ሀይሚ የኔ ስትሆን ብቻ ነው። ምንድነው ሀይሚ ያንተ ምትለው? ቅዠትን ተው አንተ። ይሄን ቅዠትን ተው። ይኸውልህ እናንተ ልትረዱኝ አትችሉም። ባይዘው ሰው ሚስት ላይ ዝም ብላ ይሄዳል። የኔን ልክ ስለማታውቁ እናንተ አልፈርድባችሁም። በደንብ አድርጎ ያቀኛል እሱ በደንብ አድርጎ ያቀኛል። የኔን ልክ ያውቃል እሱ። እናንተ ስለማታውቁ እረፍ። የት ነው ማለት? እሺ ችግር የለውም ተናገር። አንተ ማን ሆነህ ነው የምታስቆመኝ? እሷን ሀይሚ የግሌ ከማድረግ የብሩክ ወንድም ስለሆነ ማን ስለሆንክ አንተ? የብሩክ ወንድም ስለሆነ አንተ አቅሙ አለህ የማስቆም? አዎ አለኝ። ከየት አመጣው? እኔን ትቆጣጠረኛለህ አንተ? እቆጣጠራለሁ። ኧረ ሰው ይዘህ ነው የመጣው። ተረጋጋ። እንዳትይዘኝ እናውራው። አይተው ነው ዝም ብያለሁ ያሉት። እኔ አይተው ነው። ተረጋግተህ አውራ። ቆይ ባድልስ ባትልማ ይመቷል። ምንድነው የምትለው አንተ ራስህ? ሰላም እንዴት ናችሁ የጨረቃ ፋሚሊዎች? የኔ አይደላችሁም መቼም፣ ምክንያቱም ጠላት ስለሆናችሁ ለኔ ማለት ነው። በስተት መንገድ ተረታችሁኝ እንደ ጠላት ነው የምታዩኝ። እና እናንተ እንዴት ናችሁ? ዛሬ ለእናንተ በጣም ብዙ ጊዜ ዝቅ ብዬ ሰላም እያልኳችሁ ነበረ። እናንተም ሰላም ይላችሁ አይደለም የመጣሁት። ብርሃን እየፈለገኝ ስለሆነ ነው። ብርሃን ለመጨረሻ ጊዜ ትናንትናም ለትንሽ ነው ያመለጠኝ። ከኔ ከብዙ ሰዎች ውስጥ አንድ ሰው ይዤ መጥቼ ነበረ። በሱ ምንም ነገር ማብዛት አያስፈልግም ብዬ አንድ ሰው ይዤ መጥቼ ነበረ። ያው አይታችሁት ሊሆን ይችላል። ሮጠና መለጠ ትላንትና። አሁን ልብ ኬት እንዳገኘ አላቅም። ደወልልኝና እስቲ ለመጨረሻ ጊዜ ላውራህ በቃ ይቢ ብሎኛል። አወራዋለሁ እስኪ ብቻ አስፈላጊ ሳልሆነ ነው። ብዙ ሰዎች ነበሩ ከኔ ጋር እዛ ሆኖ እኔ ብቻ ያውርቸው እመጣለሁ እስቲ የሚለኝ ነገር። ምክንያቱም እኔ የማፈቅር ሰው ስለሆንኩኝ የሆነ መፍትሄ ከነገረኝ ብዬ አይምሮዬ በቃ አላርፋለኝ እንጂ ብርሃንንም ላገኘው አልነበረም። ምናልባት ስለ ሀይሚ አንዳንድ ነገሮች ሊነግረኝ ነው ይሄ ልጅ ብዬ እስኪ ላገኘው መጥቻለሁ። እና ደግሞ ስለ ሰርግ ምናምን የምታወሩት የምታሙቁት ሰዎች አላችሁ። በጣም የምታሙቁ የምታሽዳሉ ሰዎች አላችሁ። የምን ሰርግ ነው? ምን አይነት ሰርግ ነው? ሰርግ ዝም ብሎ ቀላል ነገር ነው እንዴ? ዝም ብሎ እሱ እንደሚለው በቃ ሽማግሌ ወስዶ ምናምን የሚያገባት እኔ በህይወት እያለሁ በጭራሽ የማይታሰብ ነገር ነው። በጭራሽ ማለት ነው። ወንድ ሆነ አያገባትም። ምን ማለት ነው? እኔ ያረ ወይ እኔ መግደል አለበት እኔን እሷን የግሉ ለማረክ፣ አለበለዚያ እኔ አጠፋዋለሁ። ንገሩት ቢያርፍ ነው የሚሻለው። በጣም ትንሽ እኮ ነው። ከአንድ ቀለሃ የሚያልፍ ልጅ አይደለም። አንዴ በተኩስበት ሰርጉ ሙሉ ብጥብጥ ማድረግ ይችላል በአንድ ቀለሃ ማለት ነው። ስለዚህ ሰርግ ምናምን ብላችሁ ዳንስ ባታበዙ አሪፍ ነው። እኔ ነው የምትጠሉኝ ደግሞ እንድትወዱኝ እኔ ምንም አልፈልግም። ሲጀመር አትውደዱኝ። ከናንተ ኬዝ የለኝም። እኔ ሀይሚ ብቻ እንድትወደኝ ነው የምፈልገው። አታስፈልጉኝም እናንተ ሲጀመር። አንዴ ቲክታክ ስር እየገባችሁ የኔ ስም ማጥፋት ለጥፋችሁ ፎቶዬን፣ አንዴ ዩቲዩብ ላይ ምናምን እጢ መነፈላ የሆነ ማጠቅሙ ናችሁ። እሺ እኔ እንደዚህ ተሳዳቢ ሰው ምናምን ሆኜ አይደለም፣ ግን እማትሆኑ ሰዎች ናችሁ እናንተ። ይሄን ላስረዳችሁ ፈልጋለሁ። ወንድ የሆነ ሰው አሁን እኔ እያንዳንዱ በጣም ብዙ እርምጃዎችን እሄዳለሁ። ወንድ የሆነ ሰው መንገዴ ላይ እንደማይቆም እንድታውቁልኝ ፈልጋለሁ። ማን ወንድ የሆነ ሰው እስቲ ይሄ ሰርግ ይሰረግና እኔ ቀሚስ ለብሳለሁ። ይሄ ሰርግ ከተሰረገ እኔ ቀሚስ ለብሼ እንደ ሴት እዞራለሁ። ወንድ የሆነ ሰው እስቲ አያለሁ። አንድ ሰው ይባስ በዛ ሰርግ ምክንያት በጣም የብዙ ሰው ህይወት እንዳይጠፋ ስጋት ውስጥ ገብቻለሁ። የብዙ ሰው ህይወት ሊጠፋ ይችላል። 1000 ሰው ለምን አይጠፋም? አይመለከተኝም። እሷን እኔ ያደርጋለሁ፣ አሊያም ደግሞ ሰው ጨርሳለሁ ማለት ነው። ይሄ እንድታውቁ ፈልጋለሁ። የኔ ስም አነሳችሁ ሰደባችሁ ምናምን ግድ አይሰጠኝም። እኔ ወንድ ነኝ። እሺ ማንንም ሰው አላዳምጥም። ማንንም በሃይሚ ከተመጣብኝ ማለት ነው።
መታሰርም ብርቅ አይደለም። ታስሬ ወጥቻለሁ ከዚህ በፊት ታውቃላችሁ፣ ብዙ ጊዜ ታስሬያለሁ። ይሄ ብሩክ ተብዬ ገንዘብ ከፍሎ ምናምን አንዴ ለማስደብደብ ሞክሯል። እኔ ብቻዬ ስለነበርኩ ነው የዛኔ 5 ነው ምናምን ሆነው መጡ። እሱም በታጠቄ ቢሆን ኖሮ አልሰማቸውም ነበረ። ሳልታጠቅ በተዘናጋውበት ቦታ አግኝተውኝ ጥቃት አድርሰውብኝ ሐኪም ቤት ገብቻለሁ ከዚህ በፊት እናንተ ታውቃላችሁ። እስር ቤትን ገብቼ ወጥቻለሁ። ከሱ በላይ እርምጃዎችን መሄድ እንደምችል አያውቅም። ካሁን በኋላ ግን እያንዳንዱ እርምጃዬ የከፋ ይሆናል ማለት ነው። ብሩክ ከመጥፎ ሰው ጋር ነው የተጋጨው። አሁኑኑ ህይወትህን የምትፈልገው ነገር ከሆነ ሰርግ የምትለው ነገር አቁም። እስካሁንም ከሃይሚ ጋር ስትኖር ዝም ያልኩ ያው ስለማያገባት ችግር የለውም። ሃይሚን በፍቅር እኔ መልሳታለሁ። በፍቅር ስለማያገባት ማገባቱ እኔ ስለሆንኩኝ ብዬ ነው ዝም ያልኩት እንጂ ይሄ ስለ ትዳር ምናምን ታስባለህ እንዴ አንተ? እንዳታስበው እሺ። ትሰማለህ ብሩክ? አስፈላጊ ከሆነ ተኩስብሃለሁ። ስርዓትህን ያዝ። የምንም ሰርግ የለም። ለእናትህ መኖር የምፈልግ ነገር ከሆነ እንደዚህ አይነት ነገር ከአይምሮህ አስወጣ። ኦኬ? አስቀይምሃለሁ። ማንም ሰው አያስቆመኝም እኔ ከእንግዲህ እና እስኪ ይሄ ብርሃን የሚባል ልጅ መጣለው ብሏል። እስኪ የመጨረሻ ነገሩ አዳምጬው ምን እንደሚያወራ አስተያየዋለሁ። እኔ ስለ ሃይሚ የሆነ ነገር ካለ ብዬ ነው እንጂ ከነ ጭራሹኑ ማንንም ሰው አላገኝም ነበረ። ብቻ እስኪ እየመጣ ነው መሰለኝ። ዛሬ ቪዲዮ ይዘህ እየለፈለፍክ ነው ማለት ነው። ቪዲዮ ይዘህ የሚጠራኝ ትናንትና እንደ ሴት ልጅ ሮጥክ አይደለ? ፈርቼ መስሎ ነው እና ታዲያ አይ በጣም አጨብጭቤልሃለሁ። ባይዜ ያው የሆነ ሰው ሽንፈቱን ሲያምን በጣም ደስ ይለኛል። መቼም እንደማልፈራ እኮ አሳይቼሃለሁ። ሮጥክ እኮ ትናንትና። በቃ ስለደበረኝ ነው የኩት። ምንድነው የሚደበረው? ፈርቼ ስለደበረኝ ነው የኩት። አሁንም አልፈራም እያልከኝ ነው? አዎ አልፈራም። ከዚህ በኋላ ሲጀምር ለዛሬ እኔ በቃለሁ። ከዚህ በኋላ ግን የምንለፈልፈው ነገር ማታውቁ አንተ ለኔ ትበቃኛለህ። ከዚህ በኋላ ለሚመጣብህ ነገር አንተ ትወስዳለህ። ትበቃኛለህ ለኔ? አዎ በቃለሁ። አንተ ምንድነው አይሰለችህም እንዴ? እርምጃዬን አሳይቻለሁ አይደል? ብርሃን መኖር አትፈልግም አንተ? ቆይ እኔ ችግሬ ከብሩክ ጋር ነው ገባ? ለሱ ያሰብኩትን ነገር አንተ ላይ እንጨርስ ትፈልጋለህ? እኔም ብሩክም አንድ ነን። ሰማኸኝ? እርግጠኛ ነህ? የምታደርሰው ነገር እኔ ይሰማኛል። እንግዲህ ካንተ መግደል አለብኝ መጀመሪያ ማለት ነው። አንተ ገድዬ መሄድ አለብኝ ማለት ነው መጀመሪያ። ዛሬም እንደ ሴት እየለፈለፍክ ነው? አረ እኔ እኮ የወንድነት ጥግ እርምጃ እንደሚሄድ አሳይቻለሁ አይደል? ይኸውልህ ቤተሰቦች አይተዋል። እኔን ወይኔ አንተ ልጅ ዝም በል። እዚህ ጋር እኔ መጥቼ እሄዳለሁ። ከዚህ በኋላ ለመጨረሻ ጊዜ ላስጠነቅቅ ነው የመጣሁት። አባቴ ሙት እኔ ማስቀይማለሁ። እሺ ሰርግ ምናምን ብለህ አባቴ ሙት አስቀይማለሁ። አባቴ ሙት ነው ማለት እኮ ነው ያለሁት። ምንድነው የምዝተው? ይሄንን ነግረኝ ነው የመጣው። አንተ ልመታ ነው? የምርህ ነው? አዎ ትችለኛለህ አንተ? እኔን እርግጠኛ ነህ? ለምን ዛሬ ብቻህን መጣ? አይ እኔ ላንተ ሰው አያስፈልግም። ላንተ ሰው አያስፈልግም። ሰው ሰብስባ መጣ። ላንተ ሰው አያስፈልግም ብዬ ነው ብራዘር። ትላንቱ ትንሽ ሰው ነው ይዘህ መጣ። ደግሞ እንደ እኩል እኔን መርስ አታውራኝ። እንደ እኩል አታውራኝ። እኔ በጣም ትልቅ ሰው ነኝ። በጣም የተከበርኩ ልጅ። ምንም የተከበርክ ሰው ነኝ። ዝቅ ብለህ አናግረኝ። የቀለልክ ሰው ነህ። የሰው ሚስት በግድ እንትን ካላገባችኝ ሰርግ መጥቼ በጠብጣለሁ ምናምን። እረፍ ብርሃን፣ እረፍ። የምትናገረው ነገር እያወቅህ አውራ። የከተማዬ ልጅ ነህ። ትችላለች። እንዴት ነው የማትሆነው? የኔ አንተ አታውቅም እኮ አይደለም ልትወድ ጭራሽ። እንዴት ነው የኔ የማትሆነው? ማን ወንድ የሆነ ሰው ነው የሚያስቆማት ሃይሚን የኔ ከመሆን? እኔ ማን ስለሆንክ አንተ? እኔ አስቀይማለሁ። ወንድም ስለሆንክ እጄን እኔ ላይ አታንሳሽ። አንተ ማን ሆነ ነው የምታስቆመኝ እሷን ሃይሚን የግሌ ከማድረግ? የብሩክ ወንድም ስለሆንክ። ማን ስለሆንክ አንተ? የብሩክ ወንድም ስለሆንክ። አንተ አቅሙ አለህ የማስቆም? አዎ አለኝ። ከየት አመጣው? እኔን ትቆጣጠረኛለህ አንተ? እቆጣጠራለሁ። ኧረ ሰው ይዘህ ነው የመጣው። ሰው ይዘህ ነው የመጣው። ተረጋጋ። እንዳትይዘኝ። እናውራ። ተረጋግተው ነው ዝም ብያለሁ ያሉት። ተረጋግተው አውራ። ቆይ ባትልማ ይመቷል። ምንድነው የምትለው አንተ ራስህ? ትናንትና ሰው ምናምን ትናንትም የሆነ ቪዲዮ ሰርታ አይተናል። አዎ እሰራለሁ። እኛም ይኸውልህ ብሩክ የተፈራች ልጅ ነው። እኛም ይመለከተናል። ሚስቴ ነች።
እና ብሩክ ነው ክላችሁ ነው የመጣችሁት። አሁን ተናግራችኋል። መናገር ካለብህ እነሱንም ነክታቸዋል። ገብቶሃል አይደለ? ምንም አያመጡም። አሁንም እናገራለሁ። እደፋቸዋለሁ ስትል ነበር። አዎ ደፋቸዋለሁ። ተረጋግተህ አውራ። መጀመሪያ ስነ ስርዓት አውራቸው። ሰማኛል። የሰነጠልኩ ልጅ ነው። አንተ እዚህ ጋር ለመምታት የለም። አንድ ቃል ይበቃል። መቶ ካልኳቸው ይመቷል። ተረጋግተህ አውራ። መጀመሪያ ባላወራስ ንግግር መፍታት ካለብን እንፈቷለን። አለበለዚያ ግን እኮ በቃ በንግግር መፍታት የምንችለው ሃይሚ የኔ ስትሆን ብቻ ነው። ስለ ምንድን ነው ሃይሚ ያንተ የምትለው? የኔ ነች ቅዠትህን ተው አንተ። ይሄን ቅዠትህን ተው። ይኸውልህ እናንተ ልትረዱኝ አትችሉም። ባይዘው የሰው ሚስት ላይ ዝም ብለህ ሄደህ አትንጠልጠል። የኔን ልክ ስለማታውቁ እናንተ አልፈርድባችሁም። በደንብ አድርጎ ስለማያውቅ ደርሶ በጥባጭ ሊሆን እሱ በደንብ አድርጎ ያውቀኛል። የኔን ልክ ያውቃል እሱ። እናንተ ስለማታውቁ እረፍ። የት ነው ማቀ? እሺ ችግር የለውም ተናገር። እኔ ወላሂ ብራንክ እንደዚህ እሱ ጋር እየተገናኛችሁ ለምንድን ነው የምታናንቁ? አንተ እኔን ግንባርህን ዛሬ ለመጨረሻ ጊዜ ላስጠነቅቀው ነው የመጣው። እናያለን እስቲ። እሱን እኮ እዚህ ጋር እሱን ያሳያለሁ። እንደዚህ በተግባር እንዳንተ በዛች ችግር ውስጥ ገብተሃል። ባይዘው በማታውቀው ነገር አሁን ችግር ውስጥ ገብተሃል። ሁለታችሁም ችግር ውስጥ ገብተሃል። ማነው ችግር ውስጥ የገባው? ሁለታችሁ ለራስህ አንተ ከነሱ ጋር በመነካካት ችግር ላይ የቡሩክ የሰፈሮች ልጆች በአንተ ዛቻና የሚፈሩ ሰዎች አሉ። ሰማኛ እኔ ጋር የለመድከው ምንም አታመጣም። ምንም አታመጣም። የሰውን ልክ አታውቅም። እንዳንተ የሕፃን ነገር ላድርግ ካልኩኝ እዚህ ጋር የተከበርኩ ልጅ ነኝ። እሺ የተከበርኩ የሰፈር ወጣት ደግሞ አንተ የሰው ሚስት መመኘት ነው መከበር። ስለኔ አታውቅም። አንተ አርፈህ ለምን አትቀመጥ? ኦልሬዲ አሁን እናንተ እድሜያችሁን አሳጥራችኋል በራሳችሁ ጊዜ። አንተ አርፈህ አትቀመጥ። ለምን አትቀመጥ? አንተ ያማል እንዴ? በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ አይደለም። ብሩክን ነጥተህ አያቸዋለሁ። ይሄን ያህል ነው የሚሰማቸው። በቡሩክ ስትመጣ ይሄን ያህል ነው የሚሰማቸው። ጎበዞች ናቸው፣ ጎበዞች ናችሁ እናንተ። በቃ እንደሚመለከታቸው ጎበዞች ናችሁ፣ ጎበዞች ናችሁ። ምን አይነት በላንተ ጎበዞች ናችሁ። አሳያችኋለሁ። በተግባር ነው ማሳየት። እንገናኛለን። እሺ ብራን እንዳትረሳው። እሺ እንዳትረሳው። ምን ነው መረሳው? አንዳንዴ አሁን ለቀኝ፣ አሁን ለቀኝ፣ አሁን ለቀኝ። አውራ ከዚህ በኋላ ሃይሚ ነች ምናምን ብለህ ታወራለህ። አውራ አወራለሁ። አዎ አወራለሁ። ከዚህ በኋላ ታወራለሁ። አወራለሁ። ምንድን ነው የምትለው? እሺ እሺ እንገናኝ። እሺ ለቁኝ። አሁን አለቁኝ። ብራን አለቅ። በጣም በጸባይ ላወራ ሞክር። እንገናኛለን። ጭራሽ ተናንተን ነው እየተናገርኩ። ወጣት የሰፈር ወጣት ነው። ጎበዝ ናችሁ። ማናዘዝ ያለብን ነው። ማናዘዝ ያለብን ነው። ተናገር ፊት ለፊት። እኔ እንደዛ ስታሳቅቀኝ እንደዚህ ነው የሚሰማኝ። ቆፍጠን በል እናውራ እስኪ። አውራ ቀና በል። ችግር የለውም። ሁላችሁም ላደረጋችሁ ነገር መታችሁ አትዛት። አሁንም ችግር የለውም። መታችሁ ያደርሽ ለቀኝ። አሁንም ታወራለህ። ጎበዝ ናችሁ። እያንዳንዳችሁ መልስ ጠብቁ። ከዚህ በኋላ ብሩክ ምን